ወንድም ታምራትን ጋብዘውና አባታችን ከመጡ በኋላ ቅድም የተነበበውን በንባብ መልክ ያቀርብላቸዋል። ከዛ በኋላ ከተነበበ በኋላ የየዲነሪው ተወካዮች ሻማ ይዛችሁ ይሄን ለአባታችን በክብር ታስረክባላችሁ። ግልጽ ነው። ከዛ በኋላ እኔ ደግሞ እናንተን ወክዬ ከፈቀዳችሁ አይሆንም ሌላ ይመረጥ የምትሉን ከሆነ የራሳችሁ ጉዳይ ነው። እናንተን በመወከል ለሳቸው ጠቅለል ያለ የትላንቱም የዛሬውን ሐሳብ በ5 ደቂቃ አቀርብላቸውና ኦፊሻሊ ቢሮ እንዲከፈት ጥያቄ አቀርባለሁ። ከዛ በኋላ መድረኩን ለሳቸው ሰጣለሁ። እሳቸው ለዛ ምላሽ አሁን የሚሰጡም ከሆነ ይሰጣሉ፣ አስቦበት የሚሰጡም ከሆነ ጊዜ ይወስዳሉ። መስጊያ በዛ መልኩ ያደርጋሉ እሳቸው ማለት ነው። እነሱን በመወከል ትላንት ጀመርን፣ ቆንጆ ስራ ሰርተናል። በዋናነት ደግሞ ዛሬ የአክሽን ስራ ነበር። ከጧት ጀምሮ የተማርናቸውን ያወራናቸውን ወደ አክሽን እንዴት እንቀይር በሚለው አንደኛና በዋናነት እርሶ ከመባቶ ከ30 ደቂቃ በፊት ያለቀው በ8 ዲነሪ 8 እቅዶች የ3 ወር 6 ዲነሮች የተገኙትም እነሱ ስለሆኑ በየዲነሪ የ3 ወር የሚዲያ እቅድ አዘጋጅቶ አስረክቧል። ከትላንት ጀምረን እንትን ያልነው በየ3 ወር ነው እንትን ያለው። እሱን በዋናነት የሚተገበር ነው። ዝም ብሎ ይሄ ፕላን አድርገን ትተን የምንሄደው አይነት ሳይሆን ተግባራዊ የሚደረግ የየ3 ወር እቅድ 8ቱም ዲነሪ አዘጋጅቷል። እሱንም አንዱ ከአንዱ ደግሞ ፕላኒንግ ላይ መማር እንዳለባቸው እያንዳንዱ እዚህ ፕሬዘንት አድርጎ ተቸችቷል። ተችተን ገምግመን ፕላኑንም 6ቱንም ተገምግሞ ጥርት ያለ 6 ፕላን በ6 ዲነሪ ተዘጋጅቷል። ሌላው በዋናነት ቃል ኪዳን ሰነድ አዘጋጅተን ተፈራርመን የፖሊሲው ግብዓት ይሁን ዘንድ ሁላችንም ቃል ኪዳን የሰነድ አዘጋጅተን ስምምነቱን ተፈራርመን ቃል ገብተን ያልነው ስለሆነ ወንድም ታምራትን ደግሞ እንዲያነብልን ደግሞ እነሱ ናቸው የመረጡትና ወንድም ታምራት እዚህ ጋር መጥቶ ይሄን የቃል ኪዳን ሰነድ እንዲያነብና በጭብጨባ መጨረሻ ላይ ሁላችንም አጸድቀን በርሶ ቡራኬ የሚያልቅ ይሆናል። ከታምራት በኋላ ይመለሳለሁ። ወንድም ታምራት ይሄን እንድታነብልን እርሶ እንዲከታተሉ ድምጽ ከፍ አድርገን። እሺ እንደምን ዋላችሁ? ጋር አባታችን እና ክቡራን አባቶች እንኳን ደህና መጣችሁልን። አሁንም እኔም ያው የቲሙ አባል ስለሆንኩኝ አንተ ብታቀርብ በሚል አሁን የዲነሪ ቅድ እየቀረበ ያለ ሐሳብ ቀርቦልኛል። በዛ መሰረት ሆና ለአንድነት የተደረገ ስምምነት እግዚአብሔር የሰላም አምላክ ነው እንጂ የሁከት አምላክ አይደለምና አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 33 መግቢያ ከየካቲት 27 እስከ 29 ቀን 2018 ዓ.ም በሶዶ ሐዋርያዊ ሀገረ ስብከት የተዘጋጀው workshop on digital evangelization and responsible online mission for AVS communicators ወይም በአማርኛ የዲጂታል ስብከተ ወንጌልና ኃላፊነት የተሞላበት የኦንላይን ተልእኮ በሶዶ ሀገረ ስብከት ኮሚኒኬተርስ በሚለው አውደ ጥናት ላይ የተሳተፍን ተሳታፊዎች የዲጂታሉ ዓለም በአሁኑ ወቅት የዕለት ተዕለት ህይወታችን አካል መሆኑን እንገነዘባለን። ይህ መድረክ ለአዲሱ ስብከተ ወንጌል ወሳኝ መሆኑን አምነን ጌታችን ኢየሱስ ክርስቶስ የዓለም ብርሃን እንዲሆን የሰጠንን ጥሪ በዲጂታሉ ዓለም ውስጥ በተግባር ለመተርጎም ተነስተናል። እስካሁን በየቁምስናችን በየተቋማቱ የተከናወኑ
የኮሙኒኬሽን ጥረቶች በእምነት በበጎ ፈቃድ ላይ የተመሰረቱ መሆናቸውን ብናከብርም የተቀናጀ መመሪያ ባለመኖሩ የተበታተኑ ድምጾች፣ ወጥ ያልሆኑ መልእክቶች እና ያልተቀናጁ የቴክኒክ ስህተቶች ሲፈጠሩ መቆየታቸውን እንረዳለን። በመሆኑ ይህ አውደ ጥናት ካለንበት የበጎ ፈቃድ መንፈስ ወደ ጥራት ያለው ሙያዊ አገልግሎት እንድንሸጋገርና ከተበታተነ የግል ጥረት ወደ ተቀናጀ የጋራ ተልእኮ እንድንጓዝ አቅጣጫ አመላክቶናል። ስለሆነም እኛ የኤቪኤስ ኮሙኒኬተሮች የተበታተኑ ድምጾችን በማስቀረት በአንድ ወጥ በታማኝነት እና በባለሙያ ምስክርነት ለክርስቶስ አካል ግንባታና ለወንጌል መስፋፋት በአንድነት ለመቆም ቆርጠን ተነስተናል። የጋራ ቁርጠኝነት። ቁጥር 2 እኛ አውደ ጥናቱ ተሳታፊዎች ከሀገረ ስብከቱ ጳጳሳችን ከብፁዕ አቡነ ደጀኔ ሂዶቶ የተሰጠንን አደራ በመቀበልና የሀገረ ስብከቱ የኮሙኒኬሽን ፖሊሲን መሰረት በማድረግ የሚከተሉትን ነጥቦች ለመተግበር በጋራ ቃል እንገባለን። አንደኛ፣ የመልእክት አንድነት ማስፈን ዩኒቲ ኦፍ ሜሴጅ። በቤተ ክርስቲያን ስም የምናስተላልፋቸው መልእክቶች ሁሉ የወንጌል እውነት፣ የካቶሊክ ቤተ ክርስቲያን አስተምህሮ እና የሀገረ ስብከቱን ተልእኮ የሚያንጸባርቁ እንዲሆኑ እንተጋለን። ሁለተኛ፣ ከበጎ ፈቃድ ወደ ሙያዊ ጥራት መሸጋገር from goodwill to good standards። የግል ፍላጎታችን ወይም ልምዳችን ብቻ ሳይሆን የተቀመጡትን የጥራት የቴክኒክና የሥነ ምግባር መመዘኛዎችን በመከተል ለጌታ የምናቀርበው አገልግሎት የተመረጠ እንዲሆን እናደርጋለን። ሶስተኛ፣ የሀገረ ስብከቱን መለያና ስምን መጠበቅ ብራንድ ኢንቴግሪቲ። የሀገረ ስብከታችን ስም፣ አርማ ወይም ሎጎ እና ሌሎች መለያዎችን ያለአግባብ ከመጠቀም በመቆጠብ ኦፊሴላዊውን አርማ ብቻ ወጥ በሆነ መንገድ በመጠቀም ተአማኒነታችንን እንገነባለን። አራተኛ፣ ለእውነትና ለግልጽነት መቆም truth and accountability። ማንኛውም መረጃ ከማጋራታችን በፊት እውነታነቱን እናረጋግጣለን። ያልተረጋገጡ ወሬዎችንና የቤተ ክርስቲያን ስም የሚያጎድፉ መረጃዎችን ከመንዛት እንቆጠባለን። አምስተኛ፣ የመዋቅርና የአሰራር ስርዓት ማክበር ስትራቴጂክ ኮኦርዲኔሽን። በየቁምስናና በየተቋማቱ የኮሙኒኬሽን ቡድኖችን በማጠናከር ይዘቶች ከመለጠፋቸው በፊት በሚመለከታቸው አካላት ማለትም በቁምስና ቆሞሳት ወይም በኮሙኒኬሽን አስተባባሪዎች እንዲጸድቁ በማድረግ በኃላፊነት መንፈስ እንሰራለን። ስድስተኛ፣ ሰብአዊ ክብርንና ምስጢራዊነትን መጠበቅ ዲግኒቲ ኤንድ ፕራይቬሲ። በኮሙኒኬሽን ስራችን ወቅት የእያንዳንዱ ሰው ሰብአዊ ክብር በተለይም የህፃናትና የደካማ የሆኑ ሰዎችን መብትና ምስጢር በጥብቅ እንጠብቃለን። ሰባተኛ፣ እንደ አንድ ቤተሰብ በቅንጅት መስራት ኮሚዩኒየን ኢን ሚሽን። እርስ በርስ መረጃ በመለዋወጥ ልምድ በመጋራት እና እንደ ዲጂታል ሚስዮናውያን በአንድነት በመቆም የሀገረ ስብከታችንን ዲጂታል ተልእኮ ወደ ላቀ ደረጃ እናሸጋግራለን። ስምንተኛ፣ የአስቸኳይ ጊዜ መረጃ አያያዝ ክራይሲስ ሪስፖንስ። በቤተ ክርስቲያን ላይ የሚሰነዘሩ የተሳሳቱ መረጃዎችን ወይም ወሬዎች ሲያጋጥሙን በግላችን ምላሽ ከመስጠት ይልቅ ወዲያውኑ ለኮሙኒኬሽን ቢሮ በማሳወቅ በአንድ ድምፅ የመመለስ መርህን እንከተላለን። ዘጠነኛ፣ እንደ ሀገረ ስብከት መረጃዎች የማጋራት ስርዓት ቪካሪየት ሌቭል ኮሙኒኬሽን ፕሮቶኮል። ማንኛውም መረጃ ወይም ዜና በቀጥታ የሶዶ ሐዋርያዊ ሀገረ ስብከት ኤቪኤስ የሚመለከት በጠቅላላ እንደ ሀገረ ስብከት ስም የሚሰጥ መግለጫ ወይም ይፋዊ ዜና ሲሆን ይዘቱን ከመለጠፋችን ወይም ለሕዝብ ከማሰራጨታችን በፊት ከሀገረ ስብከት ኮሙኒኬሽን ቢሮ ቅድመ ፈቃድና ማረጋገጫ ለማግኘት ቃል እንገባለን። ይህም የቤተ ክርስቲያን መረጃዎች ትክክለኛነት ለመጠበቅና በአንድ ድምፅ የመናገር መርህን ለማስፈን ወሳኝ መሆኑን እንረዳለን። ሶስተኛ፣ ማጠቃለያ። እኛ የሶዶ ሀገረ ስብከት የዲጂታል ኮሙኒኬተሮች ይህንን የጋራ አቋም መግለጫ እና የተግባር ውሳኔዎችን ያጸደቅነው በታላቅ መንፈሳዊ ኃላፊነት ነው። ይህ ሰነድ ለእኛ እንደ ሸክም ሳይሆን በዘመናዊ የዲጂታል ዓለም ውስጥ ብርሃናችንን በስርዓት በውበት ለማብራት የሚያስችል እረኛዊ መሳሪያችን ነው።
ከዛሬ ጀምሮ የካቲት 29 2018 ዓ.ም ማርች 8 2026 በበጎ ፈቃድ ላይ ብቻ ተመስርተን የምናደርገውን ጉዞ ወደ ተቀናጀ ሙያዊ አገልግሎት በመለወጥ ለቤተ ክርስቲያናችን አንድነትና ለወንጌል መስፋፋት በአንድ ድምጽ እንቆማለን። በመናከናውናቸው ተግባራት ሁሉ የእግዚአብሔር ስም እንዲከብር፣ የቅድስት ቤተ ክርስቲያን ተአማኒነት እንዲጠበቅ እና የምዕመናን እምነት እንዲታነጽ በቁርጠኝነት እንሰራለን። የጌታችን የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር አብ ፍቅር፣ የመንፈስ ቅዱስም አንድነት ከሁላችን ጋር ይሁን። የቤተ ክርስቲያን እመቤት የሆነችው ድንግል ማርያም አማላጅነት፣ ጥበቃ በዲጂታል ስብከተ ወንጌል አገልግሎታችን ላይ አይለየን ይልና በአራተኛነት የተሳታፊዎች ፊርማ አለ። አንደኛ ይሄ እንግዲህ አደራ ነው፣ የአደራ ምልክት ነው። አሁን የሚያስረክቡት ሁለት ዶክመንት ለብፁዕ አባታችን፣ አንደኛ የቃል ኪዳን ሰነድ፣ ሁለተኛ ሁሉም የሚያስተዳድሯቸው የሶሻል ሚዲያ ገጾችን እዚህ ሊስት አድርጎ ኢሜይላቸውን፣ ስማቸውን፣ ስልካቸውን ጽፎ ባደራ መልክ ይሄን የሚመራ ቢሮ እንዲፈጠርልን ብሎ ለእርሱ ባደራ መልክ ኮሚኒኬሽን ቢሮ እንዲፈጠርና ይሄን የሚመራ ሰው እኛን የሚመራ ሰው በሰበካ ደረጃ እንዲያስቀምጡልን ብሎ ባደራ መልክ ከነሻማ ደርሶ ያስረክባሉ። ዲጂታል ጭብጨባ አባታችን መሀል የሆኑና ፎቶ ከዚህ እንግዲህ እነሱ ዲነሪን ወክሎ ስለተቀበሉ ሁላችንም ሻማ እንደያዘን እናደርጋለን። አንድ መዝሙር ቆመን ምስጋና መልካም ነው ዝማሬ፣ ምስጋና መልካም ነው ዝማሬ፣ ሰዋለው ለአምላኬ እልልታን ጨምሪ፣ የጌታ ስግደትን ጨምሪ፣ ምስጋና መልካም ነው ዝማሬ፣ ምስጋና መልካም ነው ዝማሬ፣ ሰዋለው የአምላኬ እልልታን ጨምሪ፣ በጌታ ስግደትን ጨምሪ